ለቤት አብረን እናምናለን ታዲያ እኔ ቆንጆ እንደዚህ ነው እንደዚህ ነው ሰው እንጂ ይኖ በቃ ሂድ እንደውም ሂድ በቃ ሂዳ ወለ ተነስና በቃ ሂድ አልፈልግም ቤቢ ተይሽስ አልፈልግም እኔ አልሄድም ቤብ ምንድነው ከሄድክ ከኔ ጋር እንጸባለን ሰላም የዩቲዩብ ተከታታዮቻችን እንደምናችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬ ደግሞ በጣም ውብ የሆነ ቦታ ከውብ የሆነች ልጅ ጋር የመጣሁት እና ዛሬ የመጣሁበት ሁኔታ ባይ ዘ ዌይ አሁን ያለሁበት ቦታ ደብረ ዘይት ነው ያለሁት ስለ ሎኬሽኑ ማለት በኢየሱስ አልነግራችሁ በጣም ነው የሚያምረው እዚህ ጋር ዋና አለ ከዛ ደግሞ እዛ ጋር ሀይቅ አለ እና አይ ቲንክ ሁለተኛ ቀኔ ነው የመጣሁት ስመጣ ግን አንደኛው ለስራ ነው ዛሬ ደግሞ ለመዝናናት ነው የመጣሁት ከኋላ ደግሞ ካሜራማኑ ጓደኛ ያለና የመጣሁበት ምክንያት ደግሞ ዛሬ ፕራንክ ለማድረግ አንድ ጓደኛ ያለኝ እዚህ የሚኖር ደብረ ዘይት እና በቃ ፕራንክ ልናደርገው ነው ዛሬ አመጣጣችን እና አሪፍ ፕራንክ ይሆናል ብዬ ገምታለሁኝ እስቲ ምን ታስቢያለሽ ምን ይመስልሻል በጣም ጎበዝ እንትን ናት ምንድነው የሚባለው ተዋናይ ብዙ ጎበዝ ተዋናይ ናት ምን ታስቢያለሽ እንግዲህ አሪፍ የሚሆን ይመስለኛል ያው ሰላም ማላቀው ትንሽ ከብዳል ግን አሪፍ አድርገን ፕራንክ እንዳደርገዋለን ያ በደንብ ያው እንግዲህ በጣም ተዘጋጅተንበታል እሱ አሁን አይ ቲንክ በጣም ቆይቼበታለሁኝ እታችን ያለው እሷ እስክትመጣ አርፋጅ ነሽ አዎ አላለሁ ስታረፍ ልተውት ልጁ እዛ ጋር ያብድብኛል እኔ ግዴታ እሱ ማግኘት ስላልነበረብኝ በቃ እዚህ ቆየሁኝ ማለት ነው ግን በጣም እሷ ቆየች ግን አሁን ትከሽኛለሽ በቃ ፕራንክ አድርገሽ በደምብ ትከሽኛለሽ በጣም አማሮኛል አዲስ አበባ ሲመጣ ማለት ያማረኛል በቃ ሁሌ ነው የሚያስጨንቀኝ በመጣ ቁጥር ወይ የሆነ ነገር ያደርገኛል ወይ ተንኩል ያደርግብኛል ወይ ውሃ ይደፋብኛል ምናምን አማሮኛል በቃ ዛሬ በደንብ እንመልሳለን ያለውን ሪአክሽን ደግሞ አብረን እናያለን ከመታኝም ውሃ ውስጥም ከከተተኝም ያው እንግዲህ እዚህ ጋር ካሜራማኑ ትንሽ ጠብደል ያለ ነገር ነው እሱ ትልልኛል ብዬ አስባለሁኝ ያለው ነገር እናያለን አብረን ይመቻች ካለው ላይ አካፍሎ ያቆመኝ በፍቅሩ ልኮ የመረቀኝ ጎረቤት መንደሩ ትንሽ ይለኛል የሳር ተራው ሲሳይ ያስመሸኝ ጋራዳ የደሃራት ንፍሮ የብርቅዬ ጓዳ ትንሽ ይለኛል እስኪ ለትዝታ ላለፈው ትውስታ ድሮም በዘንድሮ ከበሮ ጅመታ ኮተመኔ ፋሚሊ አሁን ደርሰናል እዛ አካባቢ ነው ያለው እሱ ጓደኛዬም አብራኝ የነበረችው ልጅ እሷም ተደብቃለች ካሜራማንም ወደዛ አካባቢ ሄዶ ይደበቃል ከዛም በኋላ እስቲ ያለውን ነገር አብረን እናየው ይሆናል እንግዲህ እየፈራሁ ነው የምር ያለውን ነገር ግን አብረን እናያለን እዛ ጋር ተደበቅሽ እስቲ ዘመዴ ወንድሜ አማኑ የነበር እንዴንሽ ሙሰለ አራም ሩብሻ ዌልካም አሁን ነው እንዴ ዌልካም የምትለኝ ደውለህ ምናምን ነበር ማለት ነበር አንቺ ታውቁሽ ምን መጣሽ ሞቶ ከዚህ በፊት መጥቼ ነበር ነገር ያለው አንተ አትሰማም ሰው ሚለን አትሰማም እንዴ ነህ አምሮብሻል ደግሞ ወጭቷል እንጂ አንተ ምንድነው እንደዚህ ከይልሽ በቃ አዲስ አበባ አልፋታለኝ ግን የምር አንተ በጣም ነው የሚያምረው እንዴት ይሁሉ ጊዜ ይዘኛል መጣም እንደዚህ አይነት ስፓት እያለ ያው እንግዲህ የምድር ገነት ከተማችን እንደዚህ ነው ታዲያ በጣም ነው የሚያምረው ማርያም እንዴ እኔ ምን አደርጋለሁ አዲስ አበባ እዚህ መኖር ነው እንጂ አይደለም ማኛም ሳውን እስቲ ወደ አዲስ አበባ ምን ያደርግልሃል አዲስ አበባ ይሄን የመሰለ ኤሪያ እያለ ማርያም ስንት አይቃለ ሰባት አይቃለ አረባት የት ኮራለ ባቡጋያ ነው እንትን ቢሽን ይባላል እሺ ሶስት እንደዚህ ደግሞ ስማቹን በብዛት አይያዝልኝም አረንጓዴ ባህር ይባላል ባጫለቃ ብዙ ናቸው ሰባት
አንተ ጸዴ ነው እንዴ? ለቪዲዮ ምናምን እኮ አትቸገርም እኮ ነው። አልቸገርም። የቪዲዮማ ከተማችን በተለይ ይችላል ስምጭ ጽድት ትበልሽ በጣም አምሮባታል። ኧረ የሌለ ማርያምን እንዴ! እኔ ደግሞ በቃ ሰው ምናምን ስለማላቅ ለከተማው አዲስ ነኝ። በቃ ቀጥታ አንተ ጋር ነው የደወልኩት። ልመጣም ስልኩ በቃ አንቺ ጋር ደውዬ ነው እንጂ ማንም ጋር አልደወልኩም። እዚህ እኮ ፍሬንድ ምናምን የለኝም። ማቆ ሰው ወንድ የለ ሴት የለ። እግዚአብሔር በቃ ወሳኝ ሰው ነው የደወልኩት። ወሳኝ ሰው ጀለስ ለዚህ ያስፈልግሽ ታዲያ ያበደ ማባዳ ልልሽ ቲክቶክም እየተንቀሳቀስሽ ነው። ሰው ነበር እንዴ? 2 ብርጭቆ ከጀሱስ ጋር ቻርጅ አቀብለኝ ጀለስ አሁን ይሄሽ ፀሐዩ እንዴት ነው ግን? ፀሐዩ ከባድ ነው። ያው ስመጣ ተይዞ ነበር። ይሄንን ልክ ሲለቁ ነው ያዝኩት። ሌላ ቦታ ተይዞ እንደምታየው ሰው በቃ ቅዳሜና እሑድ ከጀበሬ ሰው እዚህ በቃ አዲስ አበባ ህዝብ ራሱ እዚህ ነው የሚውለው። አንተ እኔ ብቻ ነኝ የተሸወርኩት ግን የምር አንቺ ብቻ ነሽ በጣም በስማም ወልደ እኔ በቃ እዛ አዲስ አበባ በቃ ስራ እያልኩኝ ወደዚህ ራሱ መጥቼ አላውቅም። በቃ አንድ ቀን ነው ለስራ የመጣሁት። ከዛ በኋላ መጥቼ አላውቅም። ያበደናት ማርያም እኔ ወደድኩት። በቃ ከዚህ በኋላ ቤትሽ አራው በእናትህ በቃ እዚህ ነው ሙሉ ቪዲዮ ምናምን እዚህ ቀራረጻለሁ። በቃ ሌላ ምንም ያጓጓታል አሉ ብዙ ቦታዎች ከዚህ በሚያመኑ ብዙ ቦታዎች አይ እስቲ እና ምን አዲስ ነገር እስቲ ቆይ 0948 26 32 ሄሎ እንዴት ነሽ? የኔ እናት አማን ነው አለሁ አለሁ። እዛው ያልኩሽ ቦታ አሁን ግን አንቺ ስትመጪ በቃ ቀለል ይላል። እሺ የኔ ቆንጆ እሺ፣ በጉጉት ነው የምጠብቅሽ የኔ እናት። ንፍቅ ብለሽኛል ደግሞ ፀሐዩማ ከባድ ነው የኔ ቆንጆ። ራስሽን ደግሞ ጠብቂ፣ ዣንጥላ ምናምን ያዥ። እዚህ ፀሐይ ከባድ ነው የኔ ፍቅር። እሺ የኔ እናት ምሳ በላሽ እንዴ? ምሳ ሳቢማ እንዳትወጪ የኔ ቆንጆ። እሺ በቃ ነኝ። ደርሰሻል? በቃ ነኝ። የታች አካባቢ ነኝ። እንትን በይና ነኝ። እሺ ባይ ባይ ባይ። ምንሽ ትዘልች አግኝቻት ስላለች ብቻ የዚህ ሀገር ልጅ ናት። ያ ማንንም አላውቅም። ምን ካንተ ሌላ ማንን አውቃለሁ? እዚህ በቃ እዚህ ያገኘኋት አላውቃትም እኮ እዚህ ነው ያወኳት። ግን አሁን ስመጣ ያወኳት ወይስ አሁን ስመጣ ያወኳት? እዚህ ጫፍ ጋር ጠርታት ለከተማዋ አዲስ መሆንሽ ነግረሽኛል። ከተደረገ ብዙም ሰው ታውቃለህ አንተ ምን እዚህ ማንንም ሰው እንደማላውቅ አንተ ሌላ እዚህ ነው ያወኳት። ልጅ ግን በቃ ደስ የምትል ልጅ ናት። በቃ መልኳ ምናምን እንዴት ነው የምትሳምረው? ዛሬ አውቃት ጠራት ምንም አለች እኮ አይደለም መታ ምናምን ከእኛ ጋር ትችላ አርግታ ምናምን እኔም መሄዴ ስለማይቀር ገባ አንቆይም ሜኑ መታ ምናምን የሆነ በታችም ቻርጅ የሆነ ጊዜ እናሳልፋለን ብዬ አይ ስለሞር እኮ አሁንም እኮ ማሳለፍ እንችላለን። እሷም ስትመጣ እንዲሁም ሞር ሴት ደግሞ ስትኖር እኮ ደምቅ ይላል። ገባሽ? ጨዋታ ምናምን አንተ አዲስ አበባ ስትመጣ እንገናኛለን። እየደረሰሽ ታምራለች። እኔ ተመችታኛለች። መጣች ጫታ ቀይ በጣም ነው ያፈቀርኳት። እሺ ተው እኔ ቀንዘር ነው ደስ አልፈ እዚህ ጋር ናት። ኮተትን እዚህ ጋር አስቀምጣ አይደብርም እንዴ አንተ? እሷ ይሻላል የኔ ናት። ደቤ ነይ ወደዚህ ተጋሩ። ፀሐይ እንዳይሆንሽ እሺ። አመሰግናለሁ። ሳላስታውቅሽ ጓደኛዬ ታዋቂ የኔ ናት።
ይመስልኝ ሰዎች ደግሞ እንደሆነ ዛሬ አማረበት አምሮብኛል። ታዲያ ዛሬ አውቂሽ ዛሬ እንደታማረበት ማለት ነው። ሳስበው በቃ እንደዚህ ነው የሚያምርብሽ ራሱ። አመሰግናለሁ። እኔ ቀን እንዴ ነው ታዲያ እንደዚህ ነው ሰው እንደዚህ ነው ሰው ደስ አትልም እንጂ በጣም ተመችታኛለች። ዛሬ ነው ያገኘኋት፣ ግን በቃ ደስ የምትል ልጅ ናት፣ ተቀባይ ናት ምናምን፣ በዛ ላይ ቆንጆ ናት። ደስተኛ አይመስለኝም። በአንድ ቀን እንደዚህ አብረን ነው ማለት የኔ ቆንጆ ትንሽ እንጂ ዛሬ እሷ ጋር ነው ማድረው፣ ቤትሽ ነው ማድረው። አይ ቲንክ እሱ ጋር ነበር ላድረው የነበረው፣ ግን በቃ እሱ እንትን በለው ነው። አይ ምን ያደርግ እንሄዳለን። በቃ ቀጥታ ወደ አንቺ ቤት ነው የምንሄደው። በቃ ናቲ እየነገረች በቃ ሌላ ጊዜ ወይ ደግሞ ቀጣይ ኔክስት ዊክ ምናምን ከመጣሁ አንተ ቤት አደራለሁ። ዛሬ ከእሷ ጋር ነው እሱን ማደረኩት ይችላል። ግን ማለት ዛሬ በማታውቀው ከተማ አዲስ መተህ እሷን ማታውቃት ከታወቅን ከዚህ በላይ መታወቃለ እንዴ? ታውቃለህ ከኔ ጋር ላይ ብዙ ነገር አቅደን ነው የመጣው። አይ ነው ግን አንተ ጓደኛዬ ነህ፣ የትም አትሄድብኝ ምናምን እንገናኛለን እና ቺል እናደርጋለን ሌላ ጊዜ አይደል? እንዴ ልቆንስ ፀሐይ ሆነብሽ እንዴ? ወይ በዛ በኩል ትሆንላታለህ ለጥላ ትላታለህ ደግሞ አዲስ ነሽ ያ አይ ብዙ ሰው ታውቂ መጀመሪያ ደግሞ ከኔ ጋር ብዙ ነገር ላይክ ፕላን አድርገን የመጣው ያ አይ ነው ስማ ዛሬ ያውቃት ዛሬ ካወቃሴ ጋር እንዴ ነው ዛሬ እኮ አይደለም እኮ ያወቅኳት ቆየን። ስንት ሰዓት ሆነ ታውቀው ቤቢ? ከዚህ በላይ የምትወቃል እንዴ? አቻ ሲደብርሽ ማለት ስንት ወይ ቤቢ ያልተዋጠልን ነገር አለ እንዴ? ናቲ እና እሷ እኮ በቃ ተመሳሽተው ያልተዋጠልን ነገር የለም። በቃ እሱ እንትን ካለ አንተ በቃ መስፈልክ እንደዚህ ነገር አንቺ እሱ ጋር እኮ እያወራሁ እኮ በቃ አንተ በራስህ ነው አይደል የምትወስነው? እንሄዳለን። በቃ አለቀ። ምን መስፈልክም ሌላ ትፈሩ እኔ እኮ ለምን እንደምሳጭ ይሄ መበሳጨት አይደለም። አይ ሰው በቃ አንተ እኮ እንትን ማለት ትችላለህ። ባይዘው በቃ ተጫወት ምናምን ወደዛ ምናምን ሄዶ ይጫወት እሱ በቃ ደግሞ ባይገርምሽ ቤቢ ከሰው ጋር ነበር እና እዚህ ይሄ ለእኔ ሪስፔክት እንደሌለው አይገርምሽም? ጓደኛዬ ነው ግን ለእኔ ሪስፔክት የለውም። እዚህ ሰው እኔን ቀጥሮ ሰው ነበር አብሮት አይገርምሽም? እንደዚህ ደረጋ እኔ አሁን ብቀጥርሽ ከሌላ ሰው ጋር ሆነሽ ትጠብቅኛለሽ? እንሰላችሁ አይሻልም? አይ ትንሽ ቆይታችሁ ደስ ይለኛል። እኔ ከእሱ ጋር ጊዜ ለማሳለፍ ነው የመጣሁት። አንቺ ስለማላውቅሽ ምንም ልትይኝ ትችያለሽ። አንተ ግን ጓደኛዬ የሆነ ዛሬ ከሴት ጋር ታመኛለህ? ዮ ብራዘር ምን መሰለህ ዛሬ ከሆነ በቃ እቺ አርግተን ምናምን እንገናኛለን እኮ አይደል እንዴ? ነገም አብረን ነን፣ ከነገ ወዲያም አብረን ነን። እቆያለሁ በቃ ወይ ካልሆነ ኖርማል ነገር ከሆነ ግን ዛሬ ከእሷ ጋር ነው ማለት ነው። ከእሷ ጋር እንዴት ይላል? አንተ በራስህ ነው አይደል የምትወስነው? ጨርሰናል። እኔ እናንተ ወስነን እኔ ቤት እንሄዳለን። አንተ አይገባህም። ምንድን ነው አያገባህም? አዎ አያገባህም። ከዚህ በፊት ታውቂኛለሽ ነው? እንታወቅም እኔ እሱን ነው የማውቀው። የእኔ ቆንጆ አዎ ቤቢ ስትል ምስኪን ከናት ስታወራ እራሱ ደስ የምትል ምን ያደሽ ያላይናታ አሁን ደስ ይናታ ደግሞ አይቻልም። ጓደኛህ ነው ያ ቤቢ እንዴት ያንተን ፍላጎት ያከብርልኝ? ምንድነው ናቲ ደብሯል እንዴ? ምን እኔ ከሷ ጋር በመሆን ጀስት እኔ ቁጭ ማድረግ ነው የፈለኩት አይደል? እዚህ ድረስ የመጣሁት እኮ በቃ አንተን ፈልጌ ነው። ግን በመሀል ደግሞ ካንተ የተሻለ ሰው በቃ አገኘው ገባ። ያ በቃ ልትንከባከበኝ ነው ገባ። እዚህ ድረስ እኔም ብላ የመጣችው ምናምን ከ5 ሰዓት በፊት የምታወቅም ገባ። ያው ችል እያደረግን ነው እንጂ ናት እሱም ጊዜ እያሰለፍን ነው። ትጅኛሽ ይናስ ነው ያለዳ ግን ከሱ ጋር ጊዜ ማሳለፍ ስለምፈልግ ከፈለጋችሁ በኋላ ማውራት ትችላላችሁ። አሁን ግን የኔና እሱ ሰዓት ነው የመጣሁት። እሱም ብዬ ነው አይደለ? ስለዚህ እኔ ደግሞ እንደዚህ ሳይሆን ታጋጥማኝ ማለት አንተ ለምን ትነሳት ያደርጋል እና እናውራ። አይ ምን እናወራለን? እዚሁ ከማውራት የፈለኩት ነገር እኮ እዚሁ በግልጽ ማውራት ነው አይደል ቤቢ? አዎ ያ እዚህ በግልጽ የምታወራው ነገር ካለ እዚሁ አወራ። ኖርማል ነገር እኮ ነው። አትነሽ አትነሽ ምን እያለ ነው? ምንድነው ልመታት ነው? ባጋሽ እናንተ ማውራት ነው። ለምን ነው እኔ የምነሳ? ተነስና ወሬኛው የቀለድኩ አይደል? አይ ኖ ከሷ ጋር ቺል እያደረኩኝ ነው። በቃ ሂድ፣ እንደውም ሂድ፣ በቃ ሂድ። ይኸውልህ ተነስና በቃ ሂድ። አልፈልግም ቤቢ ተይሽ። አልፈልግም እንዴ እኔ አልሄድም ቤብ። ምንድን ነው ከሄድክ ከእኔ ጋር ነው ጸበል። ተነስና ወሬኛ ማነው የሚበልጥብህ? ሳቂታያ ለመታት
የባለፈው ደረሰን ለመሰለ አባቴ ፕራንክ ተደርገሻል። ነይ ነይ በቃ ቁጭ በይ ነይ ቁጭ በይ ና ቁጭ በል በቃ እሺ በቃ ይቀጥል። ሶሪ ነይ ይመችሽ። በጣም ጎበዝ ተዋናይ ነው። ምንም ማድረግ አይቻልም። አባቴ ፕራንክ ተደርጋል። ምን ትለዋለህ አሁን? ይሄ ፕራንክ ተበቀልኩ ማለት አይደለም ባይዘይ ማለት በፕራንክ በእንትን ቪዲዮ ምናምን ባይሆንም ማለት ከዚህ በፊት ፕራንክ አድርገሽኝ ነበር። ራሽ በከተማችን በገዛ ሀገር ባዳረኩ ቢባል ይሄ ነው። ባይዘይ እጥፍ ነው መልስልሽ። ኧረ ምን ሆነህ ነው? ቲክቶክ ላይ ነው ያወኳትና ከዛ ለምን ቆይ አላውራትም ፕራንክ ለምን አላደርገውም ብዬ በዚህ አጋጣሚ ጠራኋት። እሷም ተባበረችኝ። በጣም ጎበዝ እንዴ ወይኔ ኧረ እኔማ ተዘጋጀሁ እኮ እንደዚህ ካሁን ከመታት ያልኩኝ ተዘጋጅቼ ነበር እኮ። አትየው ምን ያላበኛ እሱ አስቡት እንግዲህ ያው ብዙም እንትን ባይልም እንትን ብያለሁ ብዬ አስባለሁ። ትንሽ ሾክዱናል። አይታይም እስቲ ንገራቸው። አይታይም እንዴ የምር ወላ ላምጥ ምቅ ነው ያገኝ ጌታ። አይ የምር በጣም ደስ የሚል ጊዜ ነው። እናት በጣም አመሰግናለሁኝ። እንግዲህ አሳክተነዋል። ፋሚሊ ይሄን ይመስል ነበር ቆይታችን። ያው እከሳለሁ። አው ቆንጆ ፕራንክ አድርገናል። እንግዲህ ከዚህ በኋላም ደግሞ እንገናኛለን ብዬ አስባለሁኝ። ይመቻች ፋሚሊ ባይ